ወርሃ ጽጌ በዘመነ ስጋዌ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜ ሰብአ ሰገል ኮከብ እየመራቸው ወደ ኢየሩሳሌም ሄደው የተወለደው ንጉሥ የታለ ብለው ንጉሥ ሄሮድስን ጠየቁት። ንጉሡም ሚስጥሩን ስለማያውቅ ከኔ በላይ ንጉሥ አለን ብሎ አዋቂዎችን አስጠራና ጠየቀ። በቤተልሔም እንደሚወለድ በኢሳይያስ ትንቢት ተጽፏል አሉት። ንጉሥም ሰብአ ሰገልን ከመቼ ጀምሮ ነው ኮከብ የታያችሁ አላቸው። እነሱም 2 ዓመት ብሎ መለሱለት። ካገኛችሁት መታችሁ ንገሩኝ፣ እኔም ሄጄ እሰግድለታለሁ አላቸው። ንጉሥ ሄሮድስም ስልጣኔን ይቀማኛል በሚል ቅናት ተነሳስቶ እርሱን ለማስገደል አሰበ። ያን ጊዜም ጌታችን በታምራቱ መዳን ሲቻለው የትዕግስት የትሕትና አምላክ ነውና በለበሰው ሥጋ በእናቱ በቅድስት ድንግል ማርያም ጀርባ ታዝሎ በመልአኩ ተራዳይነት በአረጋዊ ዮሴፍ ጠባቂነትና በሰሎሜ ድጋፍ ከገሊላ ወደ ግብጽ ተሰዶ ሄሮድስ እስኪሞት ድረስ ቆይቷል። ሄሮድስም ጌታችን ያገኘው መስሎት በቤተልሔም በአውራጃው የሚገኙ 2 ዓመትና ከዚያ በታች የሆኑ 144,000 ሕፃናትን በግፍ አስፈጅቷል። ታምረ ማርያምና በማኅሌተ ጽጌ ተጽፎ እንደሚገኘው ጌታችን በግብጽ ምድር በስደት ሳለ ብዙ ድንቅ ታምራትን አድርጓል። ከነዚህም መካከል ውሃ በጠማቸው ጊዜ ውሃ እያፈለቀ ማጠጣቱና ይህንንም ውሃ ክፉዎች እንዳይጠጡት መራራ ማድረጉን፣ ለችግረኞችና ለበሽተኞች ግን ጣፋጭ መጠጥ ፈዋሽ ጸበል ማድረጉን፣ የሄሮድስ ጭፍሮች ደርሰው ልጅሽን ሊገሉት ነው ብለው የዮሴፍ ልጅ ዮሳ እመቤታችን በማስደንገጡ እስከ ዕለተ ምጽአት ድረስ ድንጋይ ሆኖ እንዲቆይ ማድረጉ፣ መንገድ ላይ የተራዳቸው ሽፍታ ሰይፉ በተሰበረች ጊዜ እንደ ቀድሞዋ ደህና እንድትሆን ማድረጉ፣ እንዲሁም የግብጽ ጣዖታት ቀጥቅጦ ማጥፋቱን ተጠቃሾች ናቸው። የጌታችን የእመቤታችን ስደት ወቅት በወርሃ ግንቦት ነው። ነገር ግን ዘመነ ጽጌ የአበባ የፍሬ ወቅት በመሆኑ እመቤታችን በአበባ ጌታችን ደግሞ በፍሬ እየመሰሉ ለማመስገንና ለማወደስ በሚያስችል ምስጢር ሊቃውንተ ቤተ ክርስቲያን የስደቱ ጊዜ በዘመነ ጽጌ እንዲከበር አድርገዋል። እመቤታችን ቅድስት ድንግል ማርያም ለዘላለሙ የማይደርቀውን ሕይወት ፍሬ ኢየሱስ ክርስቶስን ያስገኘችልን ንጽሕት የማትጠወልግ ናትና ይህ የእመቤታችን አበባነት የጌታችን ፍሬነት እንደ ቅዱስ ያሬድ፣ አባ ጊዮርጊስ ዘጋስጫ፣ አባ ጽጌ ድንግል ባሉ ሊቃውንት ድርሰቶች በሰፊው ተገልጧል። የጽጌ ጾም በቤተ ክርስቲያናችን ከመስከረም 26 እስከ ህዳር 5 ያሉት 40 ቀናት ዘመነ ጽጌ ወይም ወርሃ ጽጌ እንደሚባሉ ይታወቃል። በእነዚህም ቀናት በቤተ ክርስቲያን የሚነበቡ ምንባቦች፣ የሚዘመሩ መዝሙሮች፣ የሚሰበከው ስብከት፣ የሚቆመው ማህሌት፣ በጠቅላላው የሚነገረው ስብከት ለእግዚአብሔር ሁሉ በሰማይ በከዋክብት በምድር በጽጌያት አሸብርቀው የሚታዩ መሆናቸውን የሚገልጽ ነው። በወርሃ ጽጌ ለሚከናወነው መንፈሳዊ አገልግሎት መነሻው መልአኩ ሕፃኑንና እናቱን ወደ ግብጽ ይዛቸው ሽሽ፣ ሕፃኑን ሊገሉት ይሻሉና ሲል ለዮሴፍ በነገረው መሰረት ሕፃኑና እናቱን ድንግል ማርያምን ይዞ ዮሴፍ ወደ ግብጽ መሰደዱንና እመቤታችንና ሕፃኑ 3 ዓመት ከመንፈቅ በስደት ከኖሩ በኋላ ወደ አገራቸው ወደ ናዝሬት የመመለሳቸው መታሰቢያ ነው። በ14ኛው መቶ ክፍለ ዘመን የተነሱ አባት አባ ጽጌ ብርሃን የሮማን ሽቱ የቀነዓን አበባ የምትሆኚ ማርያም ሆይ በረሃብ በጾም አበባ የመሰሉ መልክሽ ደም ግባትሽ እስኪ ጠወልግ ድረስ በስደትና በለቅሶ የደረሰብሽን ችግርና ድካም መከራንም ሁሉ እንደ እህትሽ እንደ ሰሎሜ አብርሽ ብቀበል ምኞቴ ነበር። በዚህም ፍጻሜ የሌለውን ደስታን ሳተፍ ነበር ብለዋል
እንዲሁም አባ አርከ ስሉስ በስደቷ የደረሰባትን ሐዘን፣ ልቅሶና ሰቆቃ አስመልክተው በደረሱት ሰቆቃወ ድንግል በሚል ድርሰታቸው እንዲህ ብለዋል። ፀሐይን የምትለብሺ የብርሃን ልጅ ቅድስት ድንግል ማርያም ከክፉ ሄሮድስ ዘንድ ልጅሽን ባሸሸሽ ጊዜ የደረሰብሽን ችግር፣ ጨረቃን የሚጫሙ እግሮችሽ በመንገድ ብዛት በአሸዋ ግለት እንዳጎበጎቡ ሲሰማ ሰው ይቅርና ድንጋይም ባለቀሰ ነበር ብለው ነበር። በዚህም ወቅት በሚገኙ ሰንበታትም ሊቃውንቱ ሌሊቱን ሙሉ ስለ እመቤታችን አበባና ስለ ጌታችን ፍሬነት የሚያትት ትምህርት የያዙትን መኃልየ ጽጌን፣ ሰቆቃወ ድንግልን ከቅዱስ ያሬድ ሊቅ ጋር በማስማማት ሲዘምሩ ሲያሸበሽቡ ያድራሉ። ቅዳሴውም በአባ ሕርያቆስ የተደረሰውና ምስጢረ ሥጋዌ ምስጢረ ሥላሴንና ነገረ ማርያምን የሚያትተው ቅዳሴ ማርያም ነው። መነባንቡም ከዚሁ ጋር ተዛማጅነት ያላቸው ናቸው። የመኃልየ ጽጌና የጾመ ጽጌ አጀማመር የእመቤታችን የስደቷ መታሰቢያ ወር በቤተ ክርስቲያናችን የሚከበረው በመኃልየ ይተረካል። አባ ጽጌ ብርሃን የተባለው አባት እንደ መዝሙረ ዳዊት 150 አድርጎ መኃልየ ጽጌን ደረሰ። አባ ጽጌ ብርሃን ይህን በደረሰበት ጊዜ የኦራይሉ ተወላጅና የደብረ ሐውንታው አባ ገብረ ማርያም አማካሪው ነበር። ድርሰቱም ሲደርስ ቤት እየመታ በ5 ስንኝ የከፋፈለ ነበር። አባ ጽጌ ብርሃንና አባ ገብረ ማርያም ከመስከረም 26 እስከ ህዳር 5 ቀን መኃልየ ጽጌን ለመቆምና የጽጌን ጾም ለመጾም በየዓመቱ በደብረ ብስራት እየመጡ ይሰነብቱና ቁስቋምን ውለው ወደ የበዓታቸው ይመለሱ ነበር። ከአባቶቻችን የገድል ክፍል ለመረዳት እንደሚቻለው አባ ጽጌ ብርሃንና አባ ገብረ ማርያም የጽጌን መኃልየ መቆም ወቅቱንም በፈቃዳቸው መጾም የጀመሩበት ዘመን በ14ኛው ክፍለ ዘመን መጀመሪያ ላይ ነው። በወርኃ ጽጌ የጽጌን መኃልየ መቆም ጀመሩ። ጥቂት መነኮሳትና አንዳንድ ምዕመናን በፈቃዳቸው ወቅቱን መጾም ጀመሩ። በዘመናችን በወርኃ ጽጌ የጽጌን መኃልየ መቆም ስለተለመደ ከከተማው በ3 ሰዓት ይደወላል። ሴት ወንዱ፣ ትንሹም ትልቁም ይሰበሰባል። መኃልየ ጽጌውም እየተዘመ አስፈላጊ የሆነ በጽናጽል በከበሮ እየተወረበ እየተሸበሸበ እስከ ጠዋቱ 12 ሰዓት ድረስ ተቆሞ ያታደራል። የጽጌ ጾም የውዴታ ወይም የፈቃድ እንጂ የግዴታ አይደለም። የእመቤታችን ስደትን በማሰብ ከቱርፋት ወገን የሚፈጸም ስለሆነ ምዕመናን ሁሉ እንዲጾሙት አይገደዱም። የሚጾመው የማይጾመውን ለምን አልጾምክም ብሎ ሊፈርድበት፣ ስለራሱም እየጾምኩ ነው ብሎ መናገር አይገባውም። የፈቃድ በመሆኑ የሚያሳየው ይሄ ነው። የማይጾመው በልቡ ያመሰግናል፣ ስደቷን እያሰበ መኃልየቱን እየዘመረ ያሳልፋል። አምላካችን እግዚአብሔር የጽድቅ ፍሬን ሳናፈራ በሞት እንዳንወሰድ በቸርነቱ ይጠብቀን። አሜን።